ፈቲ ታምኛለሽ? እስካሁን 1700 ብሎ ነው የሚያሳየኝ። 2500 ላይ ናችሁ በለው። አሁን አሳየኝ። አንቺ ስትናገር ያሳየኛል። ወይኔ አረ እንደዚህ ሆኖማ ከባድ ነው ወላሂ። የሆነ መፍትሄ ፈልጉ። ሰሞኑን አቅም እኮ ማለት ይሻላል። ቢያንስ አሁን ባሰበት ነው እንዴ? አሁን ባሰበት ጭራሽ እኮ ቤት ውስጥ ራሱ ስክሮል ማድረግ አልችልም፣ መጠቀም አልችልም። ጭራሽ ያስቸግራል። ነው በጣም ጋይስ 10 ሮዝ 10 ሰው እና ጌም ደግሞ ሌላም ደግሞ አትገቡት። አንዳንዴ ነው ማያችሁ፣ አንዳንዴ ነው የምንገባው። አልፎ አልፎ ሲመቸን ምናምን በኔትወርክ ኮንቴንት ነው። ሙናይ ቴንኪዩ። ለምን ደግሞ አይቆጥሩ 10 የሚለው 10 ሰው አንዳንድ ነው የሚለው 10 ሰው 10 ሰው 10 ሰው አንዳንድ አበባ ምንም እያሳየኝ አይደለም። የሙላ ራሱ ምንም የማውቀው ነገር የለም። ዝም ብዬ ብቻ እዚህ ጋር 10 ስኮር አስቀምጦልኛል። እንግዲህ ወይኔ ሰፈራችሁ ከመጣሁ ስንት ጊዜ ሆነኝ መሰልሽ? 1 ዓመት ሊሆነኝ ነው። አልናፈቀሽም? ወላሂ ናፍቆኛል። እኔ ለምን እንደዚህ እንደጠፋው ራሱ አላውቅም። በሰላም እኔ አክቹሊ የምመጣበትን ጉዳይ የለም እንደ በፊቱ ምናምን። ለዛ ይሆናል ነገሩ። ተዋክሽ ወደ ሰፈር ምን የተቀየረ ነገር አለ? ወደ እናንተ መምጣት አሁን ወላሂ ነው እናንተ ሰፈር። እንደዛ ግድ ነው። ደብል ነው ጋይስ። አራው ጌምም ደግሞ አትስነፉ። ግድ ተወለዱ እንገባለን እንላለን፣ ግን በቃ ምን እንደሆነ ግን ከዚህ በኋላ እንገባለን። አረ ጋይስ እንደው መቶ እንኳን አትገባል። ምንም ኔትወርኩም ዘገየ፣ እናንተም ዝም አላችሁ። ምን ነው ውዶቼ፣ የኔ ውዶች ነው የሚያሳይሽ። ደብል አንቺ 3400 አሁን አንተ ሰውዬ ሁሌ እንደዚህ ለምደው ታወኝ ሞ የምትባል ሰውዬ ማቀብ ሰው እንዳይሆን እኮ እየፈራሁ ነው። አረቢያን 3000 ንግባ። እናንተ ምንድን ነው እንዴ? ቲጂ ቴንኪዩ። አረ እናንተ የሁሉ ሰው ያለ በታብታብ ብቻ ነው 3900 የምታደርሷት። አረ ጊፍት ወይ በሏት። አንቺ ዝም በይ አላይሽ። ገና ኔትወርክ እየሰሩ ባልሆነ ነው፣ በስርዓት እያሳያቸው ስላልሆነ ነው። አልተዋወቅንም ማለት ነው። የኔ ቆንጆ ፋሚሊ ይዤ እመጣለሁ፣ ግን ስትገቡ አሁን ገስት የምንገባ ስለሆነ እንገናኛለን። እሺ ማሪ። አይ በቃ ውንቻው በይልኝ። አዎ አይ ባይ። እሺ እልልሻለሁ። ባይ። ወይ ጉድ! 5000 እንኳን ሳንገባ እያችሁ ተዋርደን ነው እኮ ሸኘናት። ቢያንስ አቅማችን እናሳያት፣ ችግር የለውም። ግን ቀጣይ ማለት ነው። አሁን አላ ቢጫ ሆነ ደግሞ እንደለመደው ሲያስጠላ አለው። ታያችኋለሁ። አለው ታያችኋለሁ። አለው ተመስገን። ነው ኔትወርክ በጣም እያናደደኝ ነው። እሺ ቢያንስ ኔትወርክ ከሰራልን ማለት ነው እንጫወታለን ካለው ሰው ጋር እና ማን አለ?
በቃ ወፍ የለም። አይሰራማ በቃ እውነት በጣም እያበሳጨኝ ነው። ማስቲካው ነው እያሉሽ ነው። ማስቲካው ነው ላውጣው? ኧረ እንጃ። ኧረ እኔም ማወቄ ነው። እኔ እኮ ይሰራል እኮ ግን ሰው ጋር ስንልክ ማለት ነው እነሱ ጋር እኛን አያሳያቸውም። እነሱም እኛ ጋር አይመጡም አክሰፕት ቢሉ ማለት ነው። ለፉ ሸሬሬ ዛሬ ግን ከስልክህም ጭምር ነው። ስልክ ምን ሆነ? ቢባል ዘመኑ ፍቅሬ ሄደሽ መገና ነው። በቃ ዝም ብለን ፈታ ብለን እንውጣ ነገ ወይ ከነገ ወዲያ እንግባ። እኛም ነደናል እኮ ውዶቼ፣ እኛም ተቃጠለን እኮ። ነገ ዋይፋይን ግዴታ ማሰራት አለብን። በቃ የቤቱን ዋይፋይ ጋር ተቆርጧል። ተቆርጦ መብራቱን ይሰሩት። በቃ ነገ ይስተካከል። ከዛ ግን ጂቢውን ከፍ እናደርገዋለን። እስቲ ሻራጋ ምንድን ነው የምትወስነው? ቡራዬ የኔ አባት ሻራቲ ጥብሷ የአራዳ ልጅ እንዴት ናችሁ? ሀይሚዬ ወዬ እንዴት ነህ? ሲኛል ይመቻችሁ። እኔ ወዳችኋለሁ። ደህና ነሽ? አሎ በቃ ይመቻችሁ። ጌም የተጫወታችሁ ነው? አንተ አትጫወትም ጌም? ኔትወርክ አዛርጉኛል። ትቻለሁ። እኔ ጌም ሀብታም ሆንኩኝ እኮ። ተመስገን፣ ክብሩ ይስፋ። አንቺ ሀብት በሀብት መሆንሽ ነው። እኔ አሁን የተቸገሩ ሰዎችን እያስገባው ገስት ላይ ብር እየሰጠው ነው። ይመቻችሁ። ሀይሜና ቡራ የላክልኝ ድሰቴ ነው። ሰላም ሊበላችሁ ይሄ ነው በእውነት ስለምወዳችሁ። አባቴ ይመችሽ። አራዳ ልጅ ስትጫወቺ ላኪልኝ። እሺ ይመቻችሁ። እሺ ቻው። ሙድ ይዛል አይደል? አሁን ለምን ሰራ? ጌም ሲሆን ነው የማይሰራው። ወሬ ሲሆን ይሰራል። አያችኋ? እንዳረብሹ አረገኝ እኮ ያዘኝ እኮ የሆነ ነገር ነው። በእናታችሁ በቃ እግዚአብሔርን አሁን አንድ ሰው አስገብቼ ካልሰራ እንወጣለን። ጨፍረን ምናምን ነው የምንወጣው። ግን ሙዴን ነው የወሰደው እኮ በእናታችሁ። ፏ ብለን እንወጣለን። ችግር የለውም። ሲጀመር እራሱ እኮ ብዙ ጊዜ እድል የለም። ምን ላድርገው አሉዬ። ታዲያ እህታችን ማርያምን በጣም እያናደደኝ ነው። በጣም ማለት ነው ግግም ይላል። ሲሞር ስለው ራሱ አይነቀም። መቤቴን ሲሞር የሚለውን ስነካው ራሱ አይመጣም ሰው። ተኝ በእናትሽ፣ ችግርም አለው የኔ ፍቅር። እኔ ንክስቴንች ጭራሽ አይሰራም። እኔ ላይ ሺ ቢባል ዘመኑ ፍቅሬ ሄደሽ ምገ ምነው